ማስረጃ ነው የምፈልገው። ዳትሲት አይ ሃቭ በቃ ዳትሲት። እሺ ግን አንድ ሰው ወለለት እኔ በሌለው ለምሳሌ in the morning when you send me voice ሀቢባ in the morning when you send me message እንደማይመቸኝ እኮ ጽፌልሻለሁ። ሞርኒንግ ላይ አይመቸኝም ስራ ነኝ ብዬሻለሁ አይደል እንዴ? እኔን ማክበር ካለብሽ ማክበር አለብሽ። አላየሽም? እየነዳው ነው ብለሽኝ የነበረ ሰዓት ነው እየነዳው የነበረ ሰዓት ብለሽ ሰዓቱን አይመቸኝም ብዬሻለሁ ቀን ላይ ማለት ነው አይደል እንዴ? አዎ። ስለዚህ እኔም ደግሞ አለቆቼ ያሉ ኢቭን አለው ፊት ለፊት እኔ ካሜራም ከፍቼ ላሳይሽ እችላለሁ። አለቆቼ ያሉ ሞርኒንግ 6 ሰዓት ወጣለሁ የሆነ ሰዓት ናፍላግና በፈለግሽ ሰዓት ቅጠሪኝና ሁሉም ኤቪደንስ አለኝ። እኔ ሪከርድም ሆነ ምንም ነገር አለኝ። የሰው ልጅ በመልካምነት በሚረዳበት ሰዓት መልካም ነገር በብር አይደለም እያልኩሽ ያለሁት ሳፖርት አድርጌ ከጥሩ ደረጃ መጥፎ ደረጃ እንኳን ሳወጣቸው የነበረው አሉ። አሃ ቬሎቶፍ ገኔ ግልጽ ነው የምነግርሽ። ምስጋና አይደለም ፈልገው ተረዳሽ? ስለኔ ምንም ያውቁት ነገር የለም። ግን ሳይዳታ አብራና አሳየን ስራ ቦታ የመሆንክ አለቆች አጠገቤቼ ናቸው። ከፈለግሽ ቪዲዮ አብርቻ ሳይቻለው አልከኝ። ይሄ እኮ የነሱ እኮ መብት ነው። ለአለመክፈትም መብት አለኝ እኮ። ይሄን እኮ እዚህ ጋር ልንገርሽ ስራ ላይ ካልኩ ልታከብሪኝ ይገባል። አትሊስት ካልተመቸኝስ ስራ ላይ ሆኜ ካልተመቸኝ አንድ ሰው ፐርሰናሊቲ ገልጬ ላሳይሽ ግን አልችልም። ላሳይሽ ለምን ትላለህ? ካልተመቸክ የማታደርገው ነገር ከፈቀዱልኝ አይወልሽ ይቅርታ አድርጊልኝ። ከፈቀዱልኝ ላሳይሽ እችላለሁ። ካልፈቀዱልኝ ግን አልፈቀዱልኝም። የምሰራበት ቦታ ከባድ ነው፣ ካሜራ ያለበት ተረዳሽኝ? ስልኬን ራሱ ወርጄ ነው አሁን እያወራሁሽ ያለሁት። ስለዚህ ነገ ሌላ ቀን ነው፣ ምን ችግር አለ? ነገ እኮ ማለት ኦልሞስት ዋን ዴይ ማለት ነው አይደል? እንከባበርና ሰው ባለበት የእነሱን ቃላቶች ሰምተሻል። እኔ ደግሞ የራሴን ደግሞ አይ ሃቭ ኤቪደንስ የላኩልሽን ዋትስአፕ ላይ ልኬልሻለሁ። ደረሰኝን የላክልኝ እኛ ምናወራ በቃ እኔ ይኸውልሽ እዚህ ጋር ፎርዋርድ ሰው የሚያቀኝ ሰው ፎርዋርድ ሲያደርግልኝ ለምሳሌ የሚያቀኝ ሰው ፎርዋርድ ሲያደርግልኝ ገንዘብ አልረዳኋቸውም። የረዳኋቸው ሰዎች እንደዚህ ፎርዋርድ ተረዳሽኛ? መደማመር ከቻልሽ ደብል ሊሆንብሽ የሚችለው አትሊስት 3 ወይ 2 ነው። ፎከስ አባውት ዘ ማኒ ዊ አር ቶኪንግ አባውት ሌላም ኤቪደንስ አለኝ። ሀቢባ እንደ ህጉ መሰረት አንቺ መድኃኒት ጠጥታ